ሰው ስራ ነው የጠፋው ወይስ ደግሞ ሰራተኛ ነው የጠፋው? ይህንን መልበት ምክንያት ምን እንደሆነ ልንገራችሁ። በጣም ብዙ የስራ ፈጣሪ ኢንተርፕረነሮች እስካሁን ድረስ የሰራተኛ እጥረት አለብን ይላሉ። ሪቨርስ ሳይድ ደግሞ አብዛኛው ወጣት ምንም አይነት የስራ እድል ሀገሪቷ ላይ የለም ይላል። ሰው ሰራተኛ ነው የጠፋው ወይስ ደግሞ የስራ እድል ነው የጠፋው? ይህንን በመሃል የተፈጠረውን ትልቅ ቀብ ለሙሉ ነፃ የሆነ የኦንላይን ኮርስ እንዲሁም ደግሞ የስራ እድልን አመቻችተንላቸዋል። የስራ እድሉ እንዲሁም ደግሞ ኮርሱ ነፃ ነው የሚሆነው ማለት ነው። ሰው በዚህ 3-4 ቀናቶች ውስጥ እንግዲህ ለእናንተ የምናሳውቃችሁ ነው የሚሆነው የት እንደሚሆን እንዲሁም ደግሞ ምን የስራ እድሎች እንደተካተቱላችሁ ማለት ነው። ቤዚክሊ ወደ 4-5 አይነት የስራ እድሎችን አመቻችተንላችሁ ነው የምንመጣው። በምትመርጡት የስራ እድል ላይ ሙሉ ለሙሉ ነፃ የሆነን ኮርስ እንሰጣችኋለን። በዛ ስራ ላይ ብቁ እንኳን ባናደርጋችሁ አትሊስት የተወሰነ ሂንት ይዛችሁ ወደዛ ስራ እንድትገቡ እንረዳችኋለን።